ቁጭ ብዬ አሁን ባብሮዬ የዛሬ 50 ዓመት ወደ ኋላ ሄድኩኝ ዛሬ 50 ዓመት 55 ዓመት ገደማ ገና ትንንሽ ልጆች ሆነን ወጣቶች ሆነን የጌታችን ኢየሱስ ክርስቶስ ወንጌል በርቶልን እሱ ስናመልከው ስንቀድሰው ስንወድሰው ከ50 ዓመት በኋላ ምን እንደሚሆን ምንም ዕውቀት አልነበረንም ለካ ያው እኛን ያዳነን ወንጌል ዛሬም ይሰራል እግዚአብሔር ይባረክ የማይለወጥ ወንጌል ከዘላለም እስከ ዘላለም የጸና ወንጌል በየትውልዱ የሚሻገር ወንጌል እግዚአብሔር የተባረከ ይሁን ስለዚህ በጣም እሱን እያሰብኩኝ ነበር በጣም ደስ ይያለኝ ውስጤ የነበረውና ተስፋ አሁን እኔ አሁን በሞት ወደ ጌታ ብሄድ ተስፋ ይዤ ነው የምሄደው ጌታው ያው በቃ ትቀጥላለህ ጀምረሃል ትቀጥላለህ እያልኩኝ ነው የምሄደው እና እዚያ ወደዚህ ማየት ይቻል እንደሆነ ገና አጣራለሁ እሱን ግን እየለማችሁ ያፈራችሁ እንደምትሄዱ ግን እርግጠኛ ነኝ እና እግዚአብሔር ይመስገን በጣም ደስ ይለኛል በጣም በተለይ ይሄ ቤተክርስቲያን አንድ ጊዜ ዘንብዬ ሄድኩኝ እዚያ ላይ ሆናችሁ እኔ የታየሁም አልመሰለኝም ነበር ለካ እሱ ያየኝ ነበር በጣም አድርጎ ቀስ ይያለ እኔ እስቲ ለያቸው እነዚህን ወጣቶች ብዬ ነበር ሄድኩት አንድ ሁድ ጠዋት ከናንተ ጋር አመለኩኝ እና እዚያ ቆይቼ መጣሁኝ እዚያ ማዶ ይያላችሁ እና በጣም ደስ ብሎኝ እግዚአብሔር ሕዝብ አለው በየቦታው ስሙን የሚጠሩ ብዙዎች አሉት አልኩኝና ደስ አለኝ በኋላ ደግሞ ጎዳና ላይ አየኋችሁ መገናኛ አካባቢ ጥቂቶቻችሁን አየኋችሁ እነዚህ ልጆች ደግሞ ወንጌል ይሰብካሉ ማለት ነው እንዴት ጥሩ ነገር ነው አልኩኝ ደግሞ በኋላ ቆይቶ ደግሞ ወንድማችን በቃለ መጠይቅ ሲናገር ሰማሁትና በጣም ደስ አለኝ በእውነት ቅንነት በተሞላው ፍቅር በተሞላው መንገድ የጌታን ቃል ሲናገር ለጌታ ሲመሰክር ሰምቼ በጣም ደስ አለኝ እና ባጭር ቃል ስለዚህ ቤተክርስቲያን ደስ የሚለኝ ነገር ለማንሳት ብዬ ነው እነዚህን አሁን የምጠቅስላችሁ እና ሁለት ነገር አንድ በጣም ደስ የሚለኝ ነገር ለወንጌል ልባችሁ ክፍት መሆኑ ወንጌል እንደሚሰራ ማመናችሁ በጣም ያስደስተኛል ደፍራችሁ በየቦታው ላይ በየጎዳናው ላይ በየቤቱ ውስጥ በየአዳራሹ ውስጥ የተሰማራችሁ ስለሆናችሁ በጣም ደስ ይለኛል ይሄንን አይቻለሁ ደግሞ ሁለተኛ ነገር ላነሳ ፈልገው ጥበቡን በተለይ ደግሞ ካወቅኩት ጀምሮ ያየሁት ነገር ምንድነው ስለ ክርስቶስ ከማውራት ሌላ ማውራት አይችልም ይሄን አይቻለውና በቃ እኔ እንደው እንደ ብርቃት ነው አሁን ብለው ከክርስቶስ ሌላ እንዳትናገር አፍን ይዝጋው ያው እናንተም ስላላችሁ ነው ከተሰቀለው በስተቀር ሌላ እንዳልናገር ቆርጬ ነበር አይልም ጳውሎስ ቆርጬ ነበር ማለት ይዝጋይ ነው ይዝጋይ በቃ ሌላ እንዳልናገር አፌ እንዳይቆሽሽ ስለዚህ ይሄንኑ ደጋግሞ ሲናገር ሰማው ደስ አለኝ የናንተም ሁሉ እንደሆነ ይሄን አውቃለሁ ሌላው ወንጌልን በፍቅር ስለምትናገሩ በጣም ደስ ይለኛል አታስገድዱም ሰዎችን ተወዷቸዋላችሁ ክርስቶስ ወንጌልን የተናገረ እንደሱ ብሎ ነው በፍቅር በርህራሄ ወንጌልን አቀረበና ይሄ ቤተክርስቲያን እንደዚህ እንደሆነ አይቻለሁና በጣም ደስ ብሎኛል አራተኛ ነገር ጨምራለሁ ደግሞ አራተኛ ነገርም ጨምረው እዚህ ቤተክርስቲያን ቦዘን የተቀመጠ ሰው የለም አሁን ሳየው ቦዘን ማለት እንግዲህ ያለ ስራ ቁጭ ያለ ሰው የለም ሁሉ ሰው እንዲሰራ ሁሉ ሰው ለጌታ እንዲቆም እንዲያገለግል ብዙ ጥረት እንደሚደረግ አይቻለሁኝ እና እግዚአብሔር የተባረከ ይሁን ስለዚህ ሁሉ እና እነዚህን ያሰብኩኝ በጣም ደስ ይለኛል ስለናንተ ከዚህ በኋላ እንግዲህ እንግዳ አልሆንም በእውነቱ እና መጣለሁኝ በሳምንት ሳልመጣ አልቀርም ምናልባት እሺ የኛ ልጆች እዚህ ይመጣሉ አንድ 3 ልጆች እዚህ ይመጣሉና እናውቃለን ስለዚህ ቤት እግዚአብሔር የተባረከ ይሁን ጌታ ይመስገን ዛሬ ከናንተ ጋራ ባጭርም እንኳን ቢሆን ልካፈለው መፈልገው አንድ ነገር አለ በልቤ ውስጥ ይሄ ነው የተቀመጠው ጌታችንን ኢየሱስ ክርስቶስን እንደ ተቀበላችሁ በእርሱ ተመላለሱ ስር ሰዳችሁ በእርሱ ታነጹ እንደ ተማራችሁም በሃይማኖት ጽኑ ምስጋናም
ይብዛላችሁ የሚል ቃል አለ መጽሐፍ ቅዱስ ላይ አለ መሰለኝ። እስቲ እናየው። ቆላሲስ ላይ ሳይሆን አይቀርም። ቆላሲስ ምዕራፍ 2 ላይ ከሱ ተነስቼ ልናገር ነው የምፈልገው። ልቡናዬ ውስጥ እሱ ነው ዛሬ ያለው። ቆላሲስ ሐዋርያው ጳውሎስ የጻፈው መልእክት ለቆላሲስ ሰዎች ምዕራፍ 2 ቁጥር 6 እና 7 ላይ ያለው እሱ ነው በጣም ልቤ ውስጥ ጎልቶ ያለ። እናንተን ሳስብ እንደዚህ ይላል፣ እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁት በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደ ተማራችሁም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ ይላል። እግዚአብሔር ይመስገን። እስቲ አጭር ጸሎት እንጸልይና ጌታ ብርሃን እንዲሰጠን ከዚያ እንቀጥላለን። ክቡር የሆንከው እግዚአብሔር ስምህ ይቀደስ። አንተ መሳይ የሌለህ አምላክ ነህ። ጌታ ሆይ በዚህ ጊዜ ከነዚህ ወጣቶች ወንድሞቼና እህቶቼ ጋር ሆኜ እጅግ አመሰግንሃለሁ። ወንጌል ስለማይደክም አመሰግንሃለሁ። አዲስ ትውልድ ስለሚያፈራ አመሰግንሃለሁ። ገና ደግሞ ስለሚቀጥል አመሰግንሃለሁ። እስክትመጣ ድረስ የመንግስት ወንጌል ስለሚሰበክ አመሰግንሃለሁ። ኢየሱስ ገናናው፣ ኢየሱስ ታላቁ ጌታ፣ ክብር ሁሉ ለአንተ ይሁን። አምላካችን እግዚአብሔር ሆይ በዚህ ወንጌል እንድንጸና እርዳን። በዚህ ወንጌል ስር እንድንሰድ እርዳን። አቤቱ በዚህ ወንጌል እንድንታነጽ እርዳን። ጸጋ በሁላችን ላይ ይሁን። በቅዱስ ቃልህ ባርከን። በክርስቶስ ኢየሱስ ታላቅ ስም አሜን። እግዚአብሔር ይመስገን። ስር ሰዶ ስለመታነጽ ነው ዛሬ የምናገረው። ግን ምን መጣብኝ ዛሬ? ትናንትናና ከትናንት ወዲያ በቴሌቪዥን በዩቲዩብ እንደዚህ ብዙዎቻችሁ አይታችሁ ሊሆን ይችላል። የመሬት መናወጥ ደርሶ ነበር። የመሬት መናወጥ በተለይ ማይናማር የሚባል አገር አንዳንዶቻችሁ አይታችሁ ይሆናል ዜና ላይ። ድሮ በርማ የምትባል አገር በእስያ ውስጥ ያለች አገር ኃይለኛ መናወጥ ከ7 ነጥብ ምናምን በላይ የሆነ የመሬት ነውጥ ሆነ እና በጣም ብዙ ሰው አለቀ። ብዙ ህንጻ ፈረሰ እና ሲሰቀጥጠኝ ነበር ሰሞኑ። ዛሬም ስመለከት ነበር እና 15 ፎቅ 20 ፎቅ ትልልቅ ህንጻዎች እምሽክ በአንድ ጊዜ ሲነቀንቃቸው መቆሚያ የላቸውም። በምንድነው የተሰራው ነው የሚያሰኘው። በአንድ ጊዜ ዥው ብለው ይወድቃሉ እና ሰዎቹን አያቸዋለሁ። በፎቶግራፋቸውን ስመለከት ተሳቀቃለሁ። ሲያዩት ህንጻው ሲወድቅ የት እንደሚገቡ ግራ ሲገባቸው አውሮፕላን ማረፊያ ለመሳፈር የተሰለፉ ሻንጣቸውን ይዘው መሬቱ ሲናወጥ የት ይግቡ? አንድ ወዲያ ብትንትን ሲሉ ሳይ በጣም ተሳቀቅኩኝ። መጀመሪያ ቀን ወደ 1000፣ ዛሬ በሶስተኛው ቀን ወደ 2000 ገደማ ሰው ሞተ። ገና እንግዲህ ተቆፍሮ ሲወጣ ደግሞ ስንት እንደሚሆን አላውቅም። እና ወይ ጉድ! በጣም ጽኑ የሆነች መሬት ትንቀጠቀጣለች፣ ጸንታ አትቆምም። ግን አሁን የሚናወጥ መሬት ብቻ አይደለም። ስርዓቱም፣ የሰው ስርዓትም፣ የሰው ኑሮም፣ የሰው ህይወትም፣ የሰው ኢኮኖሚም፣ የሰው ፖለቲካም፣ ማህበራዊ ግንኙነትም እየተናጠ ነው። አሁን ምንም የረጋ ነገር የለም። ይሄ የመሬት መናወጥ ትንሽ ምልክት ነው እንጂ ያልተናወጠ ነገር የለም፣ የጸና ነገር የለም። የምንኖርበት ዓለም የተናጋ ዓለም ነው። እስቲ የተናጋ ዓለም በሉ። የተናጋ ሸክ ያደረገ ዓለም ውስጥ ነው የምንኖረው ያለ። በዚህ መቆም ባልተቻለው ዓለም ውስጥ እንዴት ነው ስር ሰዳችሁ ቁሙ ታነጹ የሚባለው? ስለኛ ጌታ የተናገረው ግን እንደዚህ የሚናወጥ ዓለም ውስጥ ግን እናንተ ጽኑ፣ እናንተ ቁሙ። መጽናት መቆም ብቻ አይደለም፣ ስር ስደዱ ወደ ላይ ደግሞ ታነጹ ብሎ ይላል። እንግዲያው ጸረ ዓለም በሆነ አቋም ነው ያለነው ማለት ነው። ዓለም የምትናጥናት የምትቀያየርናት፣ ምንም ጽኑ ነገር የለም። ገበያው ይለዋወጣል፣ አስተሳሰቡ ይለዋወጣል፣ ፍልስፍናው ይቀያየራል፣ ሰው ይቀያየራል። ነገር ግን የጌታ ምክር እናንተ ታነጹ፣ ስር ስደዱ የሚል ነው። እግዚአብሔር የተባረከ ይሁን። በዚህ ዓለም ውስጥ ተቃራኒ ሆነን ስር ነቀል ሆነን እንድንቆም እግዚአብሔር ፈልጓል ማለት ነው። ይሄንን ነው የምመለከተው። የምታውቁት ጥቅስ አለ እናንተ። ጌታ እንዲያውም ጨምሮ ያናውጣል ይላል። በጣም የሚገርም ነው። ዕብራውያን 12 ላይ አንዴ ሳነበው አስቆኛል በጣም።
ምን ይላል? ገና ሰማይና ምድርን አናውጣለሁ፣ ምድርን ብቻ አይደለም ሰማይና ምድርን አናውጣለሁ ብሎ ተስፋ ሰጥቷል ይላል። አማርኛው እንደሱ ነው የሚለውና አንድ ቀን በሳቅ ሳነብ አንዳንድ ጊዜ ስቃለሁ። መጽሐፍ ቅዱስ አናውጣለሁ ብሎ አስፈራርቷል ቢል አልስቅም ነበር። ግልጽ አይደለም? እግዚአብሔር አናውጣለሁ ብሎ አስጠንቅቋል ቢል አልስቅም። አናውጣለሁ ብሎ ተስፋ ሰጥቷል ይላል። የሚገርማችሁ ሂዳችሁ እዩት። ዕብራውያን 12 ላይ አናውጣለሁ ብሎ ተስፋ ሰጥቷል። ተስፋ ነው እንዴ ነውጥ አልኩኝ አንድ ቀን። ነውጥ ተስፋ ነው እንዴ? ነውጥ ያስፈራ የለም እንዴ? ነውጥ የለ ተስፋ ነው። እግዚአብሔር ሸክ ያደርጋል ዓለሙን በሙሉ። ለምን ተስፋ ሆነ ካላችሁ የሚናወጡት ነገር የሚጠፉት ነገር ሁሉ እንዲረግፉ የማይናወጡት ጸንተው እንዲኖሩ እኛ የማይናወጥ መንግስት ስለምንቀበል እግዚአብሔርን በማክበርና በፍርሃት እናምልከው ይላል። እግዚአብሔር ይመስገን። የሚናወጥ መንግስት አለ፣ የመሬት መንግስት ይናወጣል። እኛ የምንቀበለው መንግስት ግን ምን አይነት ነው? የማይናወጥ። እግዚአብሔር የተባረከ ይሁን። ከዚህ የተነሳ እንግዲያው ማናወጥ ተስፋም ሊሆን ይችላል። ሰቀቀን ብቻ አይደለም፣ ተስፋ ሊሆን ይችላል። እግዚአብሔር ለካ ሁሉ ሼክ ካረገ በኋላ መቆም ያለበት ብቻ እንዲቆም ያውም የሱ መንግስት ብቻ እንዲጸና ያደርጋል። እኛ የዚህ የማይናወጥ መንግስት አባሎች ዜጎች ነን። እግዚአብሔር ይባረክ። እንግዲያው የኛ ባህሪና የኛ ጥሪ ለመናወጥ ሳይሆን ለምንድን ነው? ለመጽናት ነው። እግዚአብሔር ይባረክ። እና ሐዋርያው ጳውሎስ እዚህ ላይ እንደዚህ ይላል። አንድ 4 ግሶች አሉ እዚህ ላይ ተጠቀመበት። እነሱን ግሶች እዛ ታያላችሁ። ኢየሱስ ክርስቶስን ጌታን እንደ ተቀበላችሁት የሚል ተቀበላችሁ የሚል ግስ አለ። በእርሱ ተመላለሱ የሚል ሌላ ግስ አለ። ስር ስደዱ የሚል ሌላ ግስ አለ። ታነጹ የሚል ሌላ ግስ አለ። ጽኑ የሚል ሌላ ግስ አለ። አንድ 5 ግሶች እዚህ ውስጥ እናያለን። ሁሉን አንመለከትም። ዛሬ ትንሽ ብቻ አብረን እንድንመለከት እፈልጋለሁ። ክርስቶስን ተቀበላችሁት ነው የሚለው አይደል? ተቀበላችሁት። እና አሁን መቀበል አንድ እርምጃ ብቻ ነው። እንደ ተቀበላችሁት በእርሱ ምን አድርጉ? ተመላለሱ። ለካ ኢየሱስ ክርስቶስ የምንቀበለው ብቻ ሳይሆን የምንመላለስበት የህይወት ሂደት ነው ማለት ነው። ኢየሱስ ክርስቶስ የአንድ ኢቨንት ጌታ ብቻ ሳይሆን ብዙ ሰው እንደሱ ነው የሚያደርገው። ጌታን ታውቃለህ አንተ? አዎ እንዴ አሳውሳለሁ። መጋቢት ምናምን ቀን እጄን አውጥቼ ጌታ ቀበላለሁ ብያለሁኝ። this is just an event አንድ ኢንሲደንት ነው። አንድ ሁነት ብቻ ነው። አለቀ ጣጣው? አላለቀም። ኢየሱስን እቀበላለሁ ማለት የመጀመሪያ እርምጃ ብቻ ነው። እንደ ተቀበላችሁት ምን አድርጉ ይላል? ተመላለሱ። ለካ መመላለሻ ነው ጌታ። ለካ ህይወት ነው። ለካ ኑሮ ነው። እንደ ተቀበላችሁት በእርሱ ምን አድርጉ? ተመላለሱ። እናንተ ተመላላሾች እንድትሆኑ ነው ጥሪው። እግዚአብሔር ይመስገን። ተቀባዮች ብቻ ሳይሆን ምኖች? ተመላላሾች በክርስቶስ ውስጥ። ኢየሱስ ታፍሶ ኪስ ውስጥ የሚገባ ብቻ አይደለም፣ እንዲያውም አይገባም ኪስ ውስጥ። ግን የምንመላለስበት መንገዳችን ነው፣ ህይወታችን ነው፣ መኖሪያችን ነው። እግዚአብሔር የተባረከ ይሁን። እንግዲያው በእርሱ ተመላለሱ ይላል። ከዚህ ጋር ያይዞ ነው እንግዲያው ምን ይላል? ስር ሰዳችሁ በእርሱ ታነጹ ይላል። ስር የምንሰደውም በሱ ነው፣ የምንታነጸውም በሱ ነው። 2 ዘይቤ ነው የተጠቀመው። የዛፍ የተክል ዘይቤ እና የህንፃ ዘይቤ ነው አይደለም? መታነጽ የህንፃ የቤት የግንባታ ዘይቤና የተክል ስር መስደድ ወደ ውስጥ ስር ስደዱ፣ ጥልቅ ውስጥ ግቡ፣ ደግሞ ወደ ላይ እደጉ፣ ጉልህ ሁኑ፣ ታዩ፣ ታነጹ፣ ተገንቡ ብሎ እነዚህን 2 ነገሮች ሐዋርያው ጳውሎስ ለቆላስይስ ሰዎች ይናገራል። ለምን አላቸው? እንዴት አላቸው? ወደ ዝርዝር በጣም አልገባም ዛሬ። ግን አንዳንድ ሐሳቦች ብቻ ለእናንተ ላካፍል እፈልጋለሁኝ። እግዚአብሔር የተባረከ ይሁን። በልቤ ውስጥ ያለውን ጌታችን ስር እንድንሰድ ይፈልጋል። ይሄ አሁኑ ዘመን የላይላይታ ዘመን ነው። ላይ ማለት ታውቃላችሁ፣ የገጽታ ግንባታ ሲባል ሰምታችኋል
እስቲ የሰማ ሰው የገጽታ ግንባታ እሺ የታወቀ ነው የገጽታ ግንባታ ምን ማለት ነው ኢሜጅ በጣም ዋና የሆነበት ዘመን ነው አሁን ይሄ ድህረ ዘመናዊ ዓለም አንዱ ምልክቱ የሚጨነቀው ስለ ልብ ሳይሆን ስለ ውስጠኛው ማንነት ሳይሆን ስለ ምንድነው ስለ ገጽታ ነው ምን መስላለሁ ሰው እንዴት ያየኛል እንዴት ነው የሚያስበኝ ሰው ከንተና ጋር ሲወዳደር ምን መስላለሁ እኔ የኛ ካምፓኒ ከሌላ ጋራ ሲነጻጸር ምን አይነት ኢሜጅ አለው የኢሜጅ ጭንቀት የያዘው ትውልድ ነው ይሄ ትውልድ ዋና የሚደረገው ገጽታ ነው አሁን ከገጽታ በላይ ነው ይሄ ንግግር ስር ስደዱ ነው የሚለው ላዩን አታሳምሩ የሱ ጉዳይ አይደለም ዋናው ስር መስደድ ነው ዋናው ጌታችን ከፈሪሳውያን ጋር የነበረው ጠብ ትዝ አይላችሁም እነሱ ገጽታ ግንባታ ላይ ነበር ትኩረታቸው የወጭቱን ውጪ ተወለውላላችሁ አይደል ያላቸው ታሳምሩታላችሁ ውስጡ ግን ቅሚያና ስስት የሞላበት ነው እናንተ በኖራ የተለሰናችሁ መቃብሮች ይላቸዋል በጣም የምትጨነቁት ስለ መቃብሩ ገጽታ ነው ውስጡ ግን ያው ያለው ለእናንተ አልናገርም የከረፋ ነው ብሎ ከፈሪሳውያን ጋር ግጭት እሱ ነው የውስጥ ሰዎች እንድትሆኑ ለመክር ነው ዛሬ የመጣሁት ማለት ነው ባጭሩ ስር እንድትሰዱ ለገጽታ ሳይሆን ለታይታ ሳይሆን ለውስጥ ማንነት እንድታስቡ ለሱ ነው ልናገር የፈለኩትና ይሄ አሁን በአሁኑ ዘመን ካለው በጣም የተለየ አስተሳሰብ ነው የጌታ ቃል የሚነግረን ስር ስደዱ ብሎ ይለናል ታነጹ ብሎ ይለናል እንግዲያው ምንድነው ስር መስደድ እንዴት ነው ስር መስደድ ይሄን የተክል ዘይቤ ለምን ተጠቀመ በየስል ለካ ጌታችን በዮሐንስ ወንጌል 15 ላይ ትዝ እንደሚላችሁ ይሄንን ዘይቤ ይጠቀማል እውነተኛ የወይን ግንድ እኔ ነኝ አይልም እውነተኛ የወይን ግንድ እኔ ነኝ ገበሬውም አባቴ ነው በእኔ ያለውን የሚያፈራውን ቅርንጫፍ አብዝቶ እንዲያፈራ ምን ያደርገዋል ያጠራዋል ያበጀዋል የማያፈራውን ሁሉ ደግሞ ያስወግደዋል እናንተ በእኔ ብትኖሩ ብዙ ፍሬ ታፈራላችሁ ባትኖሩ ግን አትችሉም በእኔ የማይኖር እሱ ወደ ውጪ ይጣላል ይቃጠልማል ብሎ ይላል እንግዲህ ይሄ ጌታ ራሱ የተናገረው ነገር ነው አሁን ጳውሎስ የደገመው ኢየሱስ ክርስቶስ ተክል ሆኖ መጣ ጌታችንን እንደ ወይን ግንድ እንድናየው ልጋብዛችሁ ነው የወይን ግንድ ነኝ እኔ ያውም እውነተኛ የወይን ግንድ በኋላ ምን መጣብኝ አሁን እነዚህን ወጣቶች ዛሄጄ ስናገር ስር ስደዱ ከማለቴ በፊት ተተክላችኋል ወይ ብዬ መጠየቅ አለብኝ አልኩኝ በቃ ልጠይቃችሁ ነው ያው ተተክላችኋል ወይስ የት ጋር ነው ስር የሚሰደደው ዝም ብሎ አየር ላይ ስር የለም ስር መሬት መያዝ አለበት ተተክላችኋል ወይ ምን ላይ ነው የተተከላችሁት ኢየሱስ እኔ እውነተኛ የወይን ግንድ ነኝ በእኔ ብትኖሩ ታፈራላችሁ እናንተም ቅርንጫፎች ናችሁ ስላለ ቅርንጫፍ ሆናችኋል ወይ በወይኑ ግንድ በእውነተኛው የወይን ግንድ ላይ ተተክላችኋል ወይ የሚል የመጀመሪያ ጥያቄ ነው በእናንተ ላይ እማቀርበው ተስፋ አደርጋለሁ ሁላችሁም እዚህ የወይን ግንድ ላይ ገብታችኋል ምናልባት ዛሬ እንግዳ የሆነ ያልመጣ አይኔ የት እንዳለው ማላቅም በእውነት ተንሳፋፊ ፍጡር ነኝ የሚል ሰው ካለ ዛሬ መተከል መሬት መያዝ አለበት የሚተከለውም እዚህ ግንድ ላይ ነው ኢየሱስ ክርስቶስ ራሱን ግንድ አድርጎ አቅርቧል የእውነተኛ የወይን ግንድ እኔ ነኝ ብሎ አለ እግዚአብሔር ይመስገን እዚያ ላይ እንግዲህ ትንሽ ነገር ልጨምር ፈልጋለሁ በዚህ በእውነተኛው የወይን ግንድ ውስጥ በመሆን እንዴት ነው ስር ምን ሰደው ዮሐንስ ወንጌል 15 ላይ አንድ ሐሳቦች አሉ እነሱን አነሳላችኋለሁ ጌታ ደጋግሞ የተናገረው ግንድ ነኝ ይበል እንጂ እናንተም ቅርንጫፎች ናችሁ ይበል እንጂ ምስጢሩንም ጨምሮ ተናግሯል የእድገትን የፍሬን ምስጢር ተናግሯል ምን ይላል እዚያ ላይ እንዲህ ይላል ከቁጥር 5 ጀምሮ ላንብብላችሁ እኔ የወይን ግንድ ነኝ እናንተም ቅርንጫፎች ናችሁ ያለኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ ብዙ ፍሬ ያፈራል
በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል ይደርቅማል እነርሱንም ሰብስበው ወደ እሳት ይጥሏቸዋል ያቃጥሏቸውማል በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል ይቺ መኖር የምትል ቃል ተደጋግማ ይመጣች በእኔ ብትኖሩ እኔ በእናንተ ውስጥ ብኖር እናንተ በእኔ ውስጥ ብትኖሩ ብንዋሰጥ ማለት እኮ ነው በእኔ ብትኖሩ እኔ በእናንተ ውስጥ ብኖር ያን ጊዜ ፍሬ ታፈራላችሁ የፍሬ ምስጢር በመኖር ነው በክርስቶስ ውስጥ በመኖር ነው ሌላ ምስጢር የለውም በእኔ የማይኖር ይደርቃል ብሎ አለ እንግዲያው የፍሬ ማፍራት ስር የመስደድ ምስጢሩ በክርስቶስ ውስጥ መኖር ነው ክርስቶስ በእኛ ውስጥ መኖር ነው እግዚአብሔር የተባረከ ይሁን መኖር ምንድነው መተዋወቅ ማለት ነው አይ ከመተዋወቅም በላይ እኔ ወጣት በነበርኩ ጊዜ አሁንም ነኝ በእውነት አሁንም ነኝ ይሄው ባለቤቴ ምስክር ናት አሁንም ወጣት ነኝ በነበርኩ ጊዜ ምን እናረጋለን ታዋቂ ሰው ሲመጣ በጣም ታዋቂ ሰው በከተማ ታዋቂ ሰው ለምሳሌ እንደ ጥበቡ አይነት ወይ በአርቲስት የሆነ ሰው ወይም የፖለቲካ ሰው ወይም የስፖርት ሰው በጣም ታዋቂ ሰው ድንገት ሰፈር ከመጣ ደብተር እንይዛለን ያኔ በእኛ ጊዜ ዛሬ 40 ዓመት ምናምን ደብተር እንይዝና ባክሽ ይችላል ፈርምልኝ እንላለን ፈርምልኝ እንላለን ፈርምልኝ ባክሽ እንላለን ለምን ነው የምናስፈርመው ግልጽ ነው አይደል ለጉራ ነው በኋላ ሄደን በሰፈር ውስጥ ያው እንትና ፈርሞልኝ እንትና ራሱ የራሱ ፊርማ አሁን እንደሱ አታረጉ ማውቃለሁ ደብተር ይዛችሁ አትዞሩም እንጃ ደብተር የሚኖራችሁ ምንድነው እኔ እንጃ አሁን ይሄ ያላችሁ ይሄው ሞባይል ታዋቂ ሰው ሲመጣ ትልቅ ሰው በጣም ተገረሙበት ሰው ሲመጣ በቃ አንድ ጊዜ ብቻ አንድ ሾት አሁንም ሄዳችሁ እሱኑ ነው የምታሳዩት ይሄው ከዚህ በላይ መስክር አለ ይሄው ከኔ ጋር ነበር ይሄው እሺ ኢየሱስ ሾት ነው እንደ ከኛ ጋር የሚወስደው ለፎቶ ነው ወይ የሚመጣው እንደዚህ ላለ ጊዜያዊ ብርቅርቅታ ነው ወይ የሚገለጠው ነው ወይስ ለምንድነው ስንል በጣም ይገርም ነገር ነው የሚወደኝ ቢኖር ቃሌን ይጠብቃል አባቴም ይወደዋል ይልና ምዕራፍ 14 ላይ እኔና አባቴ ወደ እርሱ እንመጣለን ሻይ ጠጥተን እንሄዳለን ይላል ቀጥሎ አይልም ወደ እርሱ እንመጣለን በእርሱም ዘንድ መኖሪያ እናደርጋለን ሊኖር ነው የሚመጣው ጌታ በሰው ህይወት መኖር ነው የሚፈልገው እንጂ እንደ ቱሪስት ጎብኝቶ መሄድ አይደለም ለመኗኗር ነው የቆረጥ ነው ኪዳናችን የኑሮ ነው እንጂ የፎቶ አይደለም ግልጽ ነው የንግግር አብረን ለመኖር ነው ከጌታ ጋር በእኔ የሚኖር እኔም በርሱ የምኖር እርሱ ብዙ ፍሬ ያፈራል አለ ጌታ እንግዲህ ወንድሞችና እህቶቼ ኑሩ ይሄን ነው ምክሬ በቃ ኑሮ ነው ይሄ በጌታ ውስጥ መሆን በክርስቶስ ውስጥ መሆን ኑሮ ነው እንድንኖር ፈልጓል ስንኖር እንግዲህ ያው እንደምታውቁት ተክል ሲኖር በግንዱ ውስጥ ሲኖር ከግንዱ የሚገኘውን ሀብት በሙሉ ምን ያደርጋል ይወስዳል ምን ጥያቄ አለ ኦክሲጅን ቢሆን ምናልባት በዚያ በኩል ይመጣ ወይ ማዕድናት ቢሆኑ በዚያ በኩል ይመጣ በቅጠሉ በኩል ኦክሲጅን ይሰራል እና በማዕድናቱን ከመሬት ውስጥ ያወጣል እድገት ይከናወናል እግዚአብሔር የተባረከ ይሁን ስለዚህ በእኔ ኑሩ አለ ጌታ በእኔ ኑሩ የሚለው ሁለት ነገር ነው አንደኛ ቃሎቼ በእናንተ ቢኖሩ በፍቅሬ ብትኖሩ ሁለት ነገር ነው የሚናገረው ይሄ በጌታ መኖር ምን ማለት ነው ብለን ስንል በጌታ ቃል ውስጥ መኖር ማለት ነው ቃሉ በእኛ ውስጥ በሙላት መኖር ማለት ነው በጌታ መኖር የሆነ ምትሃት አይደለም ምን ማለት ነው በጌታ መኖር በአንተ ውስጥ መኖር ፈልጋለሁ ቃሎቼ በአንተ ውስጥ ይኑሩ ነው የሚለው ጌታ የእግዚአብሔር ቃል የእግዚአብሔር እውነት ልባችንን እየሞላ ሲሄድ እንግዲያው ጌታ በእኛ እየኖረ ነው እኛም ብዙ ፍሬ ለማፍራት መደላድል አግኝተናል ማለት ነው ቃሎቼ በእናንተ ቢኖሩ
ሁለተኛ ነገር የሚጠቅሰው እኔ አባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ ይላል። እግዚአብሔር ተባረከ ይሁን። ስለዚህ በፍቅሩ ውስጥ እንኖራለን። በፍቅሩ ውስጥ መኖር ምን ለኔ የሚታየኝ ልክ እንደ እናንተ በፊዚክስ አናሎቻችሁ ታውቁታላችሁ። ማግኔቲክ ፊልድ የሚባል አለ። መግነጢሳዊ ሜዳ ምን ማለት ነው? እሱ ማግኔት እዚህ ጋር ታስቀምጡና ብረታ ብረት፣ ቁርጥራጭ ብረት፣ ምላጭ ሊሆን ይችላል፣ ምስማር ሊሆን ይችላል። አጠገቡ ታረጋላችሁ። ወዲያው ምን ያረጋዋል? አፈፍ ያረጋዋል። እንዴ ማግኔቱ ሳብ ከጄ ላይ ወስዶ ያጣብቀዋል። ግን ባራቃችሁ ቁጥር ያንን ቁርጥራጭ ምስማር አይስበው። የፍቅሬ ማግኔት ውስጥ የፍቅሬ መግነጢሳዊ ሜዳ ላይ ኑሩ። በፍቅሬ ኑሩ። ከፍቅሬ ውጪ አትኑሩ። ምንድነው ከፍቅሬ ውጪ መኖር ማለት? እኔ የአባቴን ትእዛዝ እየሰማሁ በፍቅሩ እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ አለ ጌታ። እንግዲህ ወንድሞቼ እናቶቼ በክርስቶስ መኖር ማለት በጌታ ለጌታ እየተገዙ እየታዘዙ በሱ ፍቅር ውስጥ መኖር ማለት ነው። በክርስቶስ መኖር ማለት ቃሉን እየሰሙ እያዳመጡ እያላመጡ እየዋጡ እየተገበሩ እየተናገሩ በቃሉ ውስጥ መኖር ማለት ነው። እንግዲህ በእኔ ኑሩ እኔም በእናንተ ልኑር። በዚህ አይነት ነው ስር የምትሰዱት፣ በዚህ አይነት ነው ፍሬ የምታፈሩት ይላል። በጣም ግልጽ ነው። ትንሽ ሌላ ልጨምርላችሁ። እኔ ይሄንን አንድ ቦታ አስተምር ተብዬ ተጠየቅኩ። ባክህ ፍሬ ስለማፍራት ባክህ ንገረን አሉኝ። ሄድኩና በቃ ግንዱ አለላችሁ ኢየሱስ ክርስቶስ ግንዱ ላይ ተጣበቁ ታፈራላችሁ አልኩኝ። ይሄንን ወረቀቴ ላይ ጽፌ ልሄድ ስል መንፈስ ቅዱስ ስማ ገበሬም እኮ አለ አለኝ። አላየሁትም። የሚገርም ነው። እዛ እኮ ነው የተጻፈው። ልብ አላልኩ። ገበሬ? የምን ገበሬ? እኔ እውነተኛ የወይን ግንድ ነኝ። ገበሬውም አትክልተኛውም በአዲሱ መደበኛ ትርጉም አትክልተኛውም አባቴ ነው። ለካ እግዚአብሔር አብ ገበሬው ትጉ ገበሬ ነው። ምን ያረጋል? ምን ያረጋል? ይኮተኩታል። ምን ያረጋል? ውሃ ያጠጣል። ምን ያረጋል? ያሳድጋል። ምን ያረጋል? አንዳንድ የማያስፈልጉ ቅጠላ ቅጠሎች የረዘሙ ጆሮዎች ይቀነጣጥሳል። ምን ያደርጋል? የጠወለጉ ነገሮች ከኛ ምን ያረጋል? ይቆራርጣል፣ ይገርዛል፣ ያስተካክላል። አስተካካይ አለ፣ አራሚ አለ፣ ነቃይ አለ፣ አሳማሪ አለ፣ ትጉ የሆነ ገበሬ አለ። እግዚአብሔር የተባረከ ይሁን። በክርስቶስ ላይ የተተከለ ሰው እየሰለጠነ እየታረመ የሚያድግ ተክል፣ እየሰለጠነ ቀስ እያለ የሚያድግ ብርቱ ገበሬ አለ። እና ወይ ጉድ ለካ እንዲሁ ዝም ብዬ መዘዝልል አልችልም ማለት ነው። ለምሳሌ ማስፈልግ ባህሪ ካለ ይቀነጠሳል ማለት ነው። ጌታ ሆይ እሺ እንግዲህ እኔ ማደግ ነው የምፈልገው፣ ፍሬ ማፍራት ነው የምፈልገው። አንዳንድ በላይ ላይ የተጣበቀ አረም ያለ እንደሆነ ትነቅለዋለህ ማለት እሺ። እንግዲህ በዚህ ዲሲፕሊን ውስጥ ማደግ ነው ስር መስደድ ማለት፣ ማፍራት ማለት። ገበሬ አለ፣ ተክሉ ብቻ አይደለም፣ ግንዱ ብቻ አይደለም፣ ገበሬው አባቴ ነው ብሎ ይላል። ዓላማው ምንድነው? ባጭሩ ግልጽ ነው። ፍሬ ነው። እግዚአብሔር ከኔ ምን ይፈልጋል? ፍሬ ይፈልጋል። ከዚህ ጳውሎስ ከሚባል ቤተክርስቲያን ምን ይፈልጋል ጌታ? ፍሬ ይፈልጋል። ጳውሎስ የሚባል ሰው ካለ መካከላችሁ ፍሬ ይፈልጋል። ኃይሉ የሚባል ሰው ካለ ፍሬ ይፈልጋል። ሃና ብዙ ሃናዎች ሳትኖሩ አይቀሩም እዚህ ቤት ውስጥ። ይፈልጋል ፍሬ። ከኛ ምን ይፈልጋል? ፍሬ ይፈልጋል። ይሄ ስር የመስደድ ዓላማ ዝም ብሎ ስር ሰዶ አፈር ለመያዝ አይደለም፣ ፍሬ ማፍራት ነው። የጽድቅ ፍሬ፣ የእውነት ፍሬ፣ የሰላም ፍሬ፣ የበጎነት ፍሬ፣ የበጎ ስራ ፍሬ፣ እሱን ማምረት ይፈልጋል እግዚአብሔር። እንግዲያው ህይወታችን ዝም ብሎ ቀጥ ብሎ የቆመ አይደለም፣ ተንቀሳቃሽ ነው፣ ፍሬ የሚያፈራ ነው። ይሄ ፍሬ ጥቅሙ ምንድነው የተባለ እንደሆነ ብዙ ነው ጥቅሙ።
ለዓለም ሁሉ የሚሆን በጎ ፍሬ ነው። ግን አንድ ነገር ብቻ ልናገር፣ በእኔ ብትኖሩ ብዙ ፍሬ ታፈራላችሁ፣ በዚህም አባቴ ይከበራል። ለካ ሁሉ ነገር ተጠቃሎ ለማክብር ነው፣ ለእግዚአብሔር ክብር ነው። ለእግዚአብሔር ክብር ነው ስር የምንሰደው፣ ለእግዚአብሔር ክብር ነው ፍሬ የምናፈራው። ለምሳሌ እምነት በልባችሁ ቢሞላ፣ ፍቅር ቢሞላ፣ ጸጋ በጸጋ ብትሞሉ ለማክብር ነው፣ ለእግዚአብሔር ክብር። ብታፈሩ ደቀ መዛሙርቴ ብትሆኑ አባቴ በዚህ ምን ይሆናል? ይከበራል። ለካ ዓላማው ትልቅ ነው። እግዚአብሔር ይመስገን። ስር የምንሰደው እንደው ነፋስ እንዳይጥለን ብቻ አይደለም። በጣም ብዙ ጊዜ እንደዚህ አይነት ነገር ውስጥ እንገባለን። እኔ መውደቅ አልፈልግም፣ በእውነት ጌታን አግኝቻለሁ፣ ግን ዓለም ይዛኝ እንዳትሄድ፣ ጥርግ አድርጋ ይዛኝ እንዳትሄድ በቃ ስር መስደድ እፈልጋለሁ የምትሉ ተከላካይነት ብቻ አይደለም። ብታፈሩ እግዚአብሔር አባቴ በዚህ ይከበራል። እግዚአብሔርን ለማክበር ነው ስር የምንሰደው፣ ፍሬ የምናፈራው በዚህ በቃሉ ላይ እንዳለው። ይሄ የደስታ መንገድ ነው። እግዚአብሔር ይመስገን። ደስታችሁ ፍጹም እንዲሆን ይሄን ነግሬያችኋለሁ፣ ደስታዬ በእናንተ ፍጹም እንዲሆን ይሄን ነግሬያችኋለሁ ብሎ ይሄን ይናገራል። ስለዚህ ወዳጆቼ ሆይ እኔ ባጭሩ ልነግራችሁ የምፈልገው ስር እንድንሰድ ጌታ ፈልጓል። በጣም በቃ ላይ አትሂዱ። ጌታ ሆይ እባክህ ዝም ብሎ መዝሙር ብቻ እያወቅኩኝ፣ አንዳንድ የአምልኮ ስርዓት እያወቅኩኝ፣ ነጋ ጠባ ቸርች እየመጣሁኝ ምናምን የገጽታ ግንባታ ላይ ብቻ እባክህ እንዳልኖር፣ ውስጤን ንካው፣ ውስጤን ለውጠው፣ ወደ ታች ስር እንድሰድ እርዳኝ። በቃል ውስጥ ስር እንድሰድ፣ በፍቅር ውስጥ ስር እንድሰድ እባክህ እርዳኝ እንድንል ይሄንን እግዚአብሔር ይስጠን። በእውነት ለምን እግዚአብሔር በዚህ ይከበራል ይላል። በቃ እናንተም ደስ ይላችኋል፣ እግዚአብሔርም ይከበራል፣ ለዓለሙ ሁሉ ደግሞ ጥቅም ይሆናል። እግዚአብሔር በእናንተ ነው ዓለሙን ሊደርስ የሚፈልገው እና እግዚአብሔር የተባረከ ይሁን። ሁለተኛ ነገር ላነሳ ነው። አሁን ስር ሰዳችሁ በእርሱ እንደገና ምን አድርጉ? ታነጹ። እስቲ ታነጹ በሉ፣ ታነጹ። ስለዚህ አሁን ሁለተኛው ዘይቤ ከተክል አልፎ ወደ ህንፃ ነው። ወደ ህንፃ ታነጹ። እግዚአብሔር ሊገነባን የፈለገ አምላክ ነው። ግንባታ ሂደት ላይ ነው ጌታ። አንድ ቀን ስለ ቤተ ክርስቲያን አስቤ እንደው ትንሽ ብናገር አልጠላም። ይሄንን ቤተ ክርስቲያን አሰብኩና እጅግም ጸጥታ አጣሁኝ። በቃ ብዙ ጫጫታ አለ ቤተ ክርስቲያን ውስጥ። ጫጫታም ብላችሁ የድምጽ አይደለም አለ አይደለ። አንዳንድ ጊዜ የግንኙነት ችግር ይኖራል፣ አንዳንድ ጊዜ ደግሞ አንዳንድ ያልተስተካከለ ሰው ይኖራል፣ አንዳንድ ጊዜ ደግሞ በቃ ትንሽ ረብሻዎች ይኖራሉ፣ አንዳንድ ጊዜ ማስደስታችሁ ነገር ይኖራል። እንዴት አይነት ነገር ነው ቤተ ክርስቲያን ለምን ረጭ አይልም ብያልኩኝ። በኋላ ስማ አዲስ ህንፃ የሚሰራበት ቤት ሄደሃል ወይ የሚል መጣብኝ። ሄዳችሁ ታውቃላችሁ? አዲስ ፎቅ የሚሰራበት ቤት ገና ያላለቀ ሄዳችኋል? በእርግጥ ሂዱ ባካችሁ፣ ሂዱና ሲሚንቶ እየተቦካ አሸዋው የተዛቀ እየተለሰነ እየተቀበቀበ ያለበት ጸጥታ አለ። ኧረ እጅግም በቃ እዚህ ማዶ አንዱ ሰው ይልጋል፣ እዚያ ማዶ አንዱ ምስማር ይመታል፣ እዚያ ማዶ አንዱ ያቦካል። በጣም ጫጫታ ነው። በኋላ የእግዚአብሔር ቤት እንደዚህ እኮ ነው በቃ እየተሰራን ስለሆነ እንዴት ጸጥ ይላል የሚል መጣ። ወይ ጉድ! ለካ ለዚህ ነው አሁን ለምሳሌ የምሰማው ድምፅ ኃይሉ የሚባል አንድ ያንተ ልጅ አሞጥሙጦ ወጥቶ ከግድግዳው ላይ እየጠረብከው ነው ማለት ነው። እሺ በቃ ታገሳለሁ፣ ይግባ ወደ ግድግዳው። ያውንም ሰማው ድምጽ ምንድነው? ዓለሚቱም ትባላለች አንድ ያንተ ልጅ ናት ታውቃለህ፣ ዘማሪም ናት። እንዲያውም ምናልባት ግን ትንሽ አካራ ስለሆነች እያለሰለስካት ነው ማለት ነው። የግንባታ ቤት ነው ይሄ ቤት የመሰሪያ ቤት ነው። ስለዚህ በጣም ስሙዝ እንደሆነ እንዳትቆጥሩ። በቃ እንደው ያለቀለት አይደለም። ኧረ በፍጹም ታነጹ ተገንቡ ነው የሚለው እንጂ አልቆላችኋል ለሽልማት ቅረቡ አይልም። እኛ ገና የምንገነባ ሰዎች ነን። እንዴት ነው የምንገነባው? እሱን ብቻ ልናገር። ጴጥሮስ ላይ አንደኛ ጴጥሮስ ምዕራፍ 2 ላይ ስለዚህ ሲናገር በጣም ያስደስተኛል። መቼም ሐዋርያው ጴጥሮስ
እናሱ ይሄን የግንባታ ሂደት የነገረን በጣም በትልቅ ብልሃት ነው። ምዕራፍ 2 አንደኛ ጴጥሮስ አነባለሁኝ ከቁጥር 1 ሊጀምር። እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅንዓትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። የማደጊያው መንገድ አንዱ ይሄ ነው። በማስወገድ ነው የምናድገው። በማፍረስ ነው የምንገነባው። ቆሻሻው የፈረሰ አሮጌው የፈረሰ አዲሱ ይገነባል። ማደግ ከፈለጋችሁ ይሄ ነው። እኔ በልጅነቴ መንደር ውስጥ አንዳንድ አስቸጋሪ ልጆች ሲኖሩ እናቶች ምን ይሏቸዋል? አንተ ልጅ ማደጊያን ብትፈልግ ይሻላል ይላሉ። ማደጊያሽ ብትፈልግ ይሻልሻል ይላሉ። ጴጥሮስ ልክ እንደሱ ነው የሚለው እዚህ። ማደጊያችሁን ብትፈልጉ ይሻላል። እንዴት ነው ማናድገው? ይኸው ሐሜትን፣ ቅንዓትን፣ ክፋትን፣ ምቀኝነትን፣ ተንኮልን አስወግዳችሁ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። ማደግ ከፈለጋችሁ ነው የሚለው። ስለዚህ እንግዲህ ያው የመታነጹ መጀመሪያ ማስወገድ ነው ማለት ነው። አንዳንድ የሚወገዱ ነገሮችን ማስወገድ ነው። አስወግዱ እነዚህ የተባሉትን ነገሮች። ጥረጉ ሜዳውን። ቅድም ከጥበቡ ጋር አብረን ቁጭ ብለን እየተጫወትን ነበርና እኔም ባለቤቴም ምን አሳየን። እሱ ስዕል ፈልጎ አሳየን ከሞባይሉ ላይ። ይሄ ቦታ እኛ ሳንመጣ በፊት የነበረው ላሳይ ብሎ አሳየን። ቆሻሻ ነበረ እዚህ አካባቢ አይደል? ይሄ ወንዙ ገና ያልተጠረገ ነበረ። አንዳንዱን ጠርጋችሁ አስወገዳችሁ። ገደል ነበረ፣ እሱን ሞላችሁት። ብዙ ነገር ውስጥ ገባ። ቢያንስ ለግንባታ እንደሚመች አረጋችሁት። ለግንባታ ለእድገት ከፈለጋችሁ የሚወገዱ አንዳንድ ነገሮች አሉ። አስወግዱ፣ እሱን አስወግዱ ይልና ግንባታውን ስሙ። አሁን ምን እንደሚል በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። ይኸው ቃሉ ተሰሩ ነው የሚለው። አልቆላችኋል አይልም። ይሄ ቤት የመሰሪያ ቤት ነው። ቸርች እንላለን በተለምዶ። የት ነው የምትሄደው? ቸርች። የት ነው የምትሄጂው? ቸርች፣ ጸሎት ቤት፣ ቤተ ክርስቲያን። ምን ቤት ነው ይሄ? መሰሪያ ቤት። ተሰሩ። ምን እንድትሆኑ ነው የምትሰሩት? ይኸው መንፈሳዊ ቤት ለመሆን ተሰሩ። መንፈሳዊ ቤት እናንተ ናችሁ። ምን ልታረጉበት ነው ይሄን ቤት? መስዋዕት እንድታቀርቡበት። እንደሱ አይደለም የሚለው? መንፈሳዊ መስዋዕት ታቀርቡ ዘንድ ካህናት እንድትሆኑ ተሰሩ። እንዴት ነው የመሰሪያው ሂደት? ድንጋይ አለ፣ ላሳያችሁ። ድንጋይ አለ፣ ሰው የናቀው ድንጋይ። በእግዚአብሔር ዘንድ ግን የተመረጠ ክቡር የሆነ ሕያው ድንጋይ አለ፣ ኢየሱስ ክርስቶስ። የማዕዘን ራስ የሆነ ዋና ድንጋይ አለ። የት ጋር ልሰራ የሚል ጥያቄ ቢመጣባችሁ የት ጋር ልጋጠም ካላችሁ ይኸው ማዕዘን ራስ የሆነ ዋናው ድንጋይ አለላችሁ። ምን ላርግ ታዲያ? ወደሱ ቅረቡ ነው አይደለ? እየቀረባችሁ እንደ ሕያዋን ድንጋዮች ወደዚህ ድንጋይ እየቀረባችሁ መንፈሳዊ ቤት ለመሆን ተገጣጠሙ። ካህናት እንድትሆኑ ተሰሩ። መስዋዕት እንድታቀርቡ ተሰሩ ብሎ ይላል። እግዚአብሔር የተባረከ ይሁን። ስለዚህ እየታነጽን የምንሄድ ሰዎች ነው ወንድሞች፣ እናቶች። እየታነጽን እየተገነባን። ይሄ ህንጸት የሚካሄደው በመቅረብ ነው። በቃ ይሄው ነው፣ ሌላ መንገድ የለውም። በመቅረብ ነው፣ ወዴትም አልሄድም። ይሄ ቤት ጥሩ ይመስለኛል። ይሄ ቤተ ክርስቲያን ክርስቶስ ማዕከል የተደረገበት ቤት ነው።
ተደጋግሞ የሚነገረው ክርስቶስ ነው። ሌላ ነገር መሰበክ ሲጀምር ለቃችሁ ውጡ ከዚህ ቤት። ይቅርታ ወንድም ጥበቡ ለቃው ይውጡ። ሌላ ነገር እንደው መስበክ ከተጀመረ እዚህ ለምሳሌ እንደው የሰው ትልቅነት መሰበክ ከተጀመረ እዚህ ቦታ ላይ ለቃችሁ ውጡ። ምን ትሰራላችሁ? ግልጽ ነው። የድርጅት ትልቅነት እዚህ ጋር ከተሰበከ ለቃችሁ ውጡ። የማዕዘኑ ራስ ድንጋይ ከተመሰረተው በቀር ሌላ መሰረት ሊመሰረት ማይችል ማን ነው? እሱ ኢየሱስ ክርስቶስ። ወደዚህ የቀረባችሁ እናንተ ታነጹ። እግዚአብሔር የተባረከ ይሁን። ይሄ መታነጽ አንድ ነገር ብቻ ልጨምርና ጨርሳለሁ። አሁን ይሄ መታነጽ ወንድሞቼና እህቶቼ ለብቻ የሚሆን አይደለም፣ በጋራ ነው። በጋራ ነው። አንዳንድ ጊዜ ደስ አይለንም እንደዚህ መነጋገር። ለምን? ጌታ ሆይ እኔ ጣጣ አልፈልግም ከሰው ጋር፣ በቃ አታነካካኝ። እኔ ምን ቸርች መጣለሁ ግን አለ አይደለ በቃ እኔ ቃልን ሰምቼ አምልኬ አንተን ሹልክ ብዬ መውጣት ነው ፈልገው፣ አታነካካኝ። ሰው አስቸጋሪ ፍጡር ነው። ልክ ነው፣ አስቸጋሪ ፍጡር ነው ሰው። ይኸው እኔ መሰክራለሁ። ግን አስቸጋሪ ፍጡር ስለሆነ እንዲሸሸው አይደለም። ይኸው እንደዚህ እንዳልሆነ የሚያስረዳው ኤፌሶን ምዕራፍ 2 መፈናፈኛ በሌለው መንገድ ያው ይናገራል የሐዋርያው ጳውሎስ። ኤፌሶን 2 ላይ መጨረሻው ላይ እንዲህ ይላል ቁጥር 20 21 እና 22 በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም በዚህ በሕያው ድንጋይ በዚህ ማዕዘን ራስ በእርሱም ስሙ ሕንጻ ሁሉ እየተጋጠመ ዝም ብሎ እየሞለለ ሳይሆን እየተጋጠመ አንዱ ካንዱ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ በተናጠል ትሰራላችሁ ይላል። ኧረ አይልም። አብራችሁ በሉ እስቲ። አዎ አብራችሁ ትሰራላችሁ። በመንፈስ ቅዱስ አማካይነት አብራችሁ ትሰራላችሁ። ጌታ ሆይ እኔ ማንንም አልፈልግም፣ እኔ አንተን ነው የምፈልገው፣ ገንባኝ። እንዲህ አይነት ጸሎት አይመለስም። ሂድና ከሌላው ጡብ ጋር ተሰካና አብራችሁ በመንፈስ ተሰሩ እና የእግዚአብሔር ማደሪያ ሁኑ። እግዚአብሔር የተባረከ ይሁን። ስለዚህ ይሄ መገንባት ይሄ ህንጸት የሚካሄደው በጋራ ነው፣ በመንፈስ አማካይነት። እግዚአብሔር የተባረከ ይሁን። መንፈሱን እያፈሰሰ ቃሉን እያፈሰሰ ጸጋውን እየሰጠ ያገጣጥመናል እና ማደሪያ ለሱ ማደሪያ እንሆናለን። እግዚአብሔር ይባረክ። በቃ ዛሬ ይሄ ነው መልእክቴ ባጭር ቃል። ስር ሰዳችሁ በርሱ ታነጹ። እግዚአብሔር ይሄን ጸጋ ለሁላችን ያድርግ።